ኒቆዲሞስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮና በወንጌል ታሪክ ውስጥ ትልቅ ቦታ ያለው ሰው ነው። የዐቢይ ጾም ሰባተኛው ሳምንት በእርሱ ስም ኒቆዲሞስ ተብሎ መጠራቱ ለታሪኩ የተሰጠውን ትኩረት ያሳያል። ኒቆዲሞስ የፈሪሳውያን ወገን ሲሆን የአይሁድ የሃይማኖትና የሕግ መምህር ነበር። በወቅቱ በነበረው ማህበረሰብ ዘንድ የተከበረና በእውቀቱም የታወቀ የእስራኤል መምህር ተብሎ የሚጠራ ሰው ነበር። ኒቆዲሞስ ጌታችን ኢየሱስ ክርስቶስ የሚያደርጋቸውን ታምራት በማየቱ ጌታ ከእግዚአብሔር ዘንድ የመጣ መምህር መሆኑን አምኖ ነበር። ነገር ግን ከአይሁድ ባለስልጣናት ፍርሃት የተነሳ በሌሊት ወደ ጌታችን መጣ። ይህ የፍርሃት ጉዞ በኋላ ላይ ወደ ታላቅ ምስክርነት ለውጦታል። በዚህ የሌሊት ንግግራቸው ወቅት ጌታችን ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም የሚለውን ታላቅ ምስጢር ነገረው። ኒቆዲሞስ ሰው ካረጀ በኋላ እንዴት ሊወለድ ይችላል ብሎ በጠየቀው ጥያቄ ምክንያት ጌታችን ስለ ጥምቀት ከዋና ከመንፈስ መወለድ ጥልቅ ትምህርት ሰጥቶታል። ታዋቂው ጥቅስ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዶታልና የሚለው የተነገረው ለኒቆዲሞስ ነው። አይሁድ ጌታችንን ለመያዝ በፈለጉ ጊዜ ኒቆዲሞስ ሕጋችን አስቀድሞ ሳይሰማ ምንስ እንዳደረገ ሳያውቅ በሰው ይፈረዳልን? በማለት በጉባኤው መካከል መስክሯል። ጌታችን በተሰቀለ ጊዜ ኒቆዲሞስ ፍርሃቱን ሙሉ በሙሉ አስወግዶ በግልጽ ወጥቷል። ከዮሴፍ ጋር በመሆን የጌታን ሥጋ ከመስቀል አውርዶ 100 ወቄት የሚያክል የከርቤና የእሬት ቅልቅል ይዞ በመምጣት በክብር እንዲቀበር አድርጓል። በጾም መጨረሻ አካባቢ ስለ ኒቆዲሞስ የሚታሰበው እኛም እንደርሱ በንስሐ በትምህርት አድሰን ወደ ብርሃን ወደ ትንሣኤው ለመድረስ እንድንዘጋጅ ለማሰብ ነው። ኒቆዲሞስ ከፈሪሳውያን ሲሆን የእስራኤል መምህርና የአይሁድ ሸንጎ አባል ነበር። የስሙ ትርጓሜ የሕዝብ ገዢ እንደማለት ነው። በትውፊት እንደሚታወቀው ኒቆዲሞስ በአይሁድ ላይ አለቃ ከመሆኑ በተጨማሪ እጅግ ባለጸጋም ነበር። ኒቆዲሞስ በሌሊት መጥቶ ከጌታችን ስር ተቀምጦ ሲማር በዓይነ ሕሊናችን እንመልከተው። ግልማ ሌሊቱ ጸባአ አራዊቱ ሳያስፈራው ድካም ሳይበግረው በጌታ እግር ስር ቁጭ ብሎ ሲማር ቅዱስ ዳዊት ቃልህ ለጉሮሮዬ ጣፋጭ ነው፣ ከማርና ከወለላ ይልቅ ለአፌ ጣፈጠኝ፣ ከትእዛዝህ የተነሳ እስተዋለሁ። ስለዚህ የሐሰትን መንገድ ጠላው። ሕግህ ለእግሬ መብራት ለመንገዴ ብርሃን ነው እንዳለ ከማርና ከስኳር የሚጣፍጠው ቃለ እግዚአብሔር ሲሰማ ነው እንዲያው ተደብቆ የመጣው። ኒቆዲሞስ ከመስቀሉ ስር የሚገኝ የመከራ ቀን ሐዋርያ ሆነ። ሌሊት በመከራ ይመሰላል። በመከራ መጥቶ የተማረው ኒቆዲሞስ ሐዋርያት እንኳን ጥለውት በሸሹ ጊዜ ከመስቀሉ ስር ተገኘ። ስጦታ ይሆን ዘንድ የክርስቶስን ሥጋ ገንዞ ለመቅበር የበቃ ሆነ። ጠቢቡ ሰለሞን ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለግኩ እንዳለ ኒቆዲሞስ ነፍሱ የፈለገችውን ሊፈልግ በሌሊት መጣ። ሌሊት ሰው ሁሉ ተኝቶ ባለበት ከእግዚአብሔር ጋር መነጋገር መቻል እንዴት መታደል ነው! አምላክ በቸርነቱ ከእንቅልፋችንና ከኃጢአታችን ነቅተን ቃሉን እንደ ውሃ ጠጥተን እንደ ምግብ ተመግበን እንደ መጎናጸፊያ ተጎናጽፈን እንድንኖር ይርዳን።